ሰውነታችን ሊሰራ የማይችለው አንድ ወሳኝ ነገር አለ። እሱም ቫይታሚን ሲ ነው። እንደ አብዛኞቹ እንስሳት ሁሉ እኛ ሰዎች የራሳችንን የቫይታሚን ሲ ማምረት አንችልም። 100% ጥገኛ የሆነው በምንመገበው ምግብ ብቻ ላይ ነው። ሰውነታችን የቫይታሚን ሲ እጥረት ሲያጋጥመው ራሱን የማዳን ስራ ውስጥ ይገባል። ያለችውን ጥቂት ቫይታሚን ሲ መጀመሪያ የሚመድበው ለልብና ለዋና ዋና አካላት ብቻ ነው። ይህ ማለት የእጥረት ምልክቱ መጀመሪያ የሚታየው በቆዳ በመገጣጠሚያና በአእምሮ ላይ ነው። ምናልባት እያረጀው ነው ወይም ደክሞኝ ነው ብለው ያስቡ ይሆናል። ግን ሰውነቶ እርዳታ ለማግኘት እየጠየቀ ሊሆን ይችላል። ዛሬ ተደጋጋሚ በበሽታ መጠቃትና እንቅልፍ ማጣትን ጨምሮ ከዚህ በፊት ሰምተዋቸው የማያውቋቸውን 10 አስገራሚ የቫይታሚን ሲ እጥረት ምልክቶችና ሳይንሳዊ መፍትሄዎችን እናያለን። ስለዚህ መረጃው ለጤና ወሳኝ ስለሆነ እስከ መጨረሻው ድረስ እንዲከታተሉ እየጋበዙ ቪዲዮውን ሲመለከቱ ላይክ፣ ሸር እና አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቫይታሚን ሲ ምንድን ነው? ብዙዎቻችን ቫይታሚን ሲን እንደ ተራ የጤና ማሻሻያ እናየዋለን። ነገር ግን እውነታው ከዚህ ይለያል። ቫይታሚን ሲ ለሰውነታችን እንደ እሳት መጫሪያ ወይም ስፓርክ ፕላግስ ነው። ያለ ቫይታሚን ሲ ሰውነታችን ውስጥ ቢያንስ 15 የሚሆኑ ወሳኝ ኢንዛይሞች ሂደቶች ይቆማሉ። በተለይም ቆዳችን፣ መገጣጠሚያችንና የደም ስሮቻችን አጣብቆ የሚይዘው ኮላጅን ያለ ቫይታሚን ሲ ሊመረት አይችልም። ቫይታሚን ሲ ሙሉ በሙሉ ሲያልቅ ደግሞ ለሞት የሚዳረገው ስካርቢ የተባለ በሽታ ይከሰታል። ዛሬ ላይ ስለ ስካርቢ ብዙ ባይባልም በሚሊዮን የሚቆጠሩ ሰዎች ግን ባለማወቅ በከፍተኛ የቫይታሚን ሲ እጥረት የተሰቃዩ ይገኛሉ። የቫይታሚን ሲ እጥረት 10 የማስጠንቀቂያ ምልክቶች። 1. የድድ መድማትና የማለቅ የጥርስ እድፍ ወይም ሻህል ላይ ይከሰታል። ጥርስዎን ሲቦርሹ ድደው የሚደማ ከሆነ ይህ ተፈጥሮ አይደለም፣ የኮላጅን ምርቶ እየተዳከመ መሆኑ የሚያሳይ ግልጽ ምልክት ነው። ቫይታሚን ሲ እጥረት በቀላሉ የማለቅ የጥርስ እድፍ ወይም ሻህላ እንዲፈጠር ያደርጋል። 2. የቆዳ ሸካራነት። በፀጉሮ ስሮች አካባቢ ትናንሽ ቀይና ሸካራ እብጠቶች አይተው ያውቃሉ? ልክ እንደ ዶሮ ቆዳ አይነት። ይህ ቆዳው ለስላሳ ሆኖ ለመቆየት የሚያስፈልገውን ቫይታሚን ሲ እያገኘ እንዳልሆነ የሚያሳይ ትልቅ ምልክት ነው። 3. የደም ማነስ። አብዛኛው ሰው ስለ ደም ማነስ ሲያስብ ወደ አእምሮ የሚመጣው የብረት እጥረት ነው። ነገር ግን ሰውነታችን ብረትን ለመምጠጥ ቫይታሚን ሲ ያስፈልገዋል። የብረት ሰፕሊመንት እየወሰዱ እንኳን ድካምና የፊት መንጣት ካለበው የቫይታሚን ሲ መጠናውን ያረጋግጡ። 4. የደም ስሮች መሳሳትና እብጠት። የደም ስሮቹ በኮላጅን እጥረት ምክንያት ጥንካሬያቸውን ሲያጡ የደም መፍሰስ ወይም የደም ስሮቹ መፈንዳት ያመጣል። ይህ በቆዳ ላይ እንደ ሸረሪት ድር የሚመስሉ የደም ስሮች መታየት ወይም በቀላሉ መቁሰል ይከሰታል። 5. የትንፋሽ ማጠር። ቫይታሚን ሲ ለጭንቀት መቋቋሚያ ሆርሞኖችና ለኦክስጅን ዝውውር አስፈላጊ በመሆኑ እጥረቱ ደረጃ ሲወጡ እንኳን ትንፋሽ እንዲያጥሮት ሊያደርግ ይችላል። 6. የቁስል ቶሎ አለመዳን። ቀላል ጭረት እንኳን ለመዳን ሳምንታት የሚፈጅበት ከሆነ ሰውነቶ ህብረ ሕዋሳቱን ለመጠገን የሚያስፈልገው የግንባታ ግብዓት የለውም ማለት ነው። 7. ደረቅና የተሰባበረ ጸጉር። ሰውነቶ የህልውና አደጋ ውስጥ ሲሆን ንጥረ ነገሮችን ወደ ጸጉሮ መላክ ያቆማል። በዚህ ምክንያት ጸጉሮ ይሻክራል፣ ይሰባበራል፣ እንዲሁም ውበቱን ያጣል። የቪታሚን ሲ እጥረት ሲኖር የጸጉር ዘለሎች እንደ ስፕሪንግ ተጠቅልለውና ተሰባብረው ይታያሉ። 8. የበሽታ ስጋትና ድብርት። ይህ በጣም አስገራሚ ነው። ጥናቶች እንደሚያሳዩት ቫይታሚን ሲ እጥረት ለከፍተኛ ጥርጣሬ፣ ሁሉንም በሽታ ይዞኛል ብሎ የማሰብና ለከፍተኛ ድብርት ይዳረጋል። 9. ተደጋጋሚ ኢንፌክሽን ያመጣል። ቪታሚን ሲ በሽታ የመከላከል አቅማችንን ስለሚገነባ እጥረቱ ሲከሰት ለጉንፋንና ለተለያዩ በሽታዎች በቀላሉ እንድንጋለጥ ያደርገናል። 10. የእንቅልፍ እጥረት ወይም ኢንሶሚኒያ ያመጣል። ጥናቶች እንደሚያሳዩት የቪታሚን ሲ መጠን ሲቀንስ ጥልቅ እንቅልፍ የመተኛት እድላችን ይጓደላል። ይህም ለድካም ይዳረገናል። የቫይታሚን ሲ መመጠጥን ወይም አብዞርቤሽን የሚያስተጓጉሉ ነገሮች ምንድን ናቸው? ቫይታሚን ሲን ስለተመገብን ብቻ ሰውነታችን በቂ መጠን ያገኛል ማለት አይደለም። እነዚህ 4 ዋና ዋና ምክንያቶች ቫይታሚን ሲ ወደ ደማችን እንዳይገባ ያደርጋሉ። 1. ስኳርና የተጣሩ ካርቦሃይድሬቶች። ይህ በጣም የሚያስገርመው እውነታ ነው። ቫይታሚን ሲና የኢንሱሊን ወይም ስኳር ኬሚካላዊ መዋቅር ተመሳሳይ ስለሆነ ወደ ሴሎቻችን ለመግባት እርስ በርሳቸው ይሻጎታሉ። በደማችን ውስጥ ያለው ስኳር ከበዛ ሰውነታችን ቫይታሚንን ትቶ ስኳሩን ያስገባል። ስለዚህ ጣፋጭ በበሉ ቁጥር ቫይታሚን ሲን የመምጠጥ ፍጥነት ይቀንሳል። 2. ጭንቀት። ሰውነታችን ከፍተኛ ውጥረት ወይም ስትረስ ውስጥ ሲሆን ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ በከፍተኛ ሁኔታ ቫይታሚን ሲን ይቀንሳል። ለዚህ ነው በምንጨነቅበት ጊዜ በቀላሉ በጉንፋንና በተለያዩ በሽታዎች የምንጠቃው። 3. ሲጋራ ማጨስ።
አንድ ሲጋራ ብቻ ማጨስ በሰውነታችን ውስጥ ያለውን 25 ሚሊግራም ቫይታሚን ሲ ያጠፋል። ይህ ማለት ሲጋራ ጫሾች ከሌሎች ሰዎች የበለጠ ከፍተኛ መጠን ያለው ቫይታሚን ሲ ያስፈልጋቸዋል። አራት ምግቦችን በከፍተኛ ሙቀት ማብሰል። ቫይታሚን ሲ ለሙቀት በጣም ተጠቂ ነው። አትክልቶችን በጣም አብስሎ ከመብላት ይልቅ በዝቅተኛ ሙቀት ወይም በእንፋሎት ብቻ ለብ አድርጎ መመገብ ቫይታሚን ሲ በቀላሉ ሳይጠፋ እንድናገኘው ይረዳናል። የቪታሚን ሲ እጥረትን እንዴት መከላከል ይቻላል? አንድ በየቀኑ የቪታሚን ሲ ይዘታቸው ከፍተኛ የሆኑ ምግቦችን ይመገቡ። ሰውነታችን ይህን ቪታሚን አከማችቶ መቆየት ስለማይችል በየቀኑ መውሰድ አስፈላጊ ነው። ሁለት ምግቦችን ቀለል ባለ አበሳሰል ይመገቡ። ቪታሚን ሲ በሙቀት በቀላሉ ሊጠፋ ስለሚችል ለከፍተኛ ሙቀት አለመጋለጥ ይመከራል። ሶስት አትክልትና ፍራፍሬዎችን በአግባቡ ያስቀምጡ። ቀዝቃዛና ብርሃን በማይገባበት ቦታ ያስቀምጡ። እንዲሁም ከመጠን በላይ አለማብሰል። አራት ምግቦችን በአንድ አይውሰዱ። ሁሉንም በአንድ ጊዜ ከመውሰድ ይልቅ በተለያዩ የምግብ ሰዓቶች ላይ አከፋፍለው ይመገቡ። በቀን ምን ያህል ቫይታሚን ሲ መውሰድ ይመከራል? ለታዳጊዎችና ለአዋቂዎች በቀን ከ65 እስከ 90 ሚሊግራም። ለሲጋራ ጫሾች ወይም ከፍተኛ ውጥረት ውስጥ ላሉ ሰዎች ተጨማሪ መጠን ሊያስፈልጋቸው ይችላል። በቪታሚን ሲ የበለጸጉ የምግብ አይነቶች። አንድ አትክልቶች ከፍራፍሬዎች የበለጠ ይዘት ሊኖራቸው ይችላል። እነዚህን በቀላሉ ከምግብ ጋር መቀላቀል ይቻላል። ቀይ ቃሪያ፣ አረንጓዴ ቃሪያ፣ ብሮኮሊ፣ የሀበሻ ጎመን፣ ጥቅል ጎመን እንዲሁም ስፒነች። አትክልቶችን ከመቀቀል ይልቅ በትንሽ ዘይት መጥበስ ወይም በውሃ እንፋሎት ማብሰል ቪታሚኑ እንዳይጠፋ ይረዳል። ሁለት ፍራፍሬዎች ለቁርስ ወይም ለመክሰስ ተመራጭ ናቸው። ዘይቱን ከፍተኛ የቪታሚን ሲ ይዘት ካላቸው ቀዳሚው ነው። ብርቱካን፣ ሎሚ፣ መንደሪን፣ ስትሮቤሪ፣ ኪዊ፣ ፓፓያና አናናስ። ፍራፍሬውን መብላት ከጭማቂ የተሻለ ነው፣ ምክንያቱም በውስጡ ያሉት ንጥረ ነገሮች እና ፋይበር ሙሉ በሙሉ ለማግኘት ይረዳል። ሶስት ቅጠላቅጠሎች በትንሽ መጠን ተወስደው ከፍተኛ ጥቅም የሚሰጡ ፓርስሊ፣ ድንብላል፣ የሽፈራው ቅጠልና ቃሪያ። የቪታሚን ሲ ተጨማሪ ሰፕሊመንት መቼ ያስፈልጋል? የቪታሚን ሲ ሰፕሊመንት መውሰድ እጥረትን ለመከላከል የሚረዳው በሚከተሉት ሁኔታዎች ነው። በቂ አትክልትና ፍራፍሬ ማግኘት ካልተቻለ፣ የአንጀት ጤና ችግር ካለ፣ ሰውነት ከፍተኛ ፍላጎት በሚኖረው ጊዜ፣ ለምሳሌ ሲጋራ ማጨስ፣ ኢንፌክሽን ወይም ቁስል የመፈወስ ሂደት፣ የምግብ እጥረት ባለባቸው አካባቢዎች። በቀን ጥቂት መጠን ለምሳሌ ከ250 እስከ 500 ሚሊግራም መውሰድ እጥረትን ለመከላከል በቂ ነው። የቪታሚን ሲ እጥረት ተጋላጭ የሆኑ እነማን ናቸው? አትክልትና ፍራፍሬ በበቂ ሁኔታ የማይመገቡ ሰዎች፣ ሲጋራ ጫሾች፣ የምግብ መፈጨትና ንጥረ ነገሮችን የመምጠጥ ችግር ያለባቸው፣ ሰው ሰራሽና የተቀነባበሩ ምግቦችን የሚያዘወትሩ። በቀን አንድ ፍራፍሬና አንድ በቪታሚን ሲ የበለጸገ አትክልት መመገብ የቪታሚን ሲ እጥረትን ለመከላከል በቂ ነው። የቪታሚን ሲ እጥረት ምልክቶችን ካዩ አይዘግዩ። ዛሬውኑ በቪታሚን ሲ የበለጸጉ ምግቦችን መመገብ ይጀምሩ። ከአስሩ የቪታሚን ሲ እጥረት ምልክቶች ውስጥ የትኛውን በሰውነትዎ ላይ አይተው ያውቃሉ? በአስተያየት መስጫው ላይ ያጋሩ። ለዛሬ የነበረን መረጃ በዚህ ያበቃ። ይህ መረጃ አስፈላጊና ጠቃሚ ነው ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።